በቃ ሰው ሚላትን መስማት አቆመቻ። አንቺ ምን ፈለክ? ወዴት ልትሄጂ ነው? አንተን አይመለከትህም። አሁን በጸባይ አይደል እንደ የጠየቅኩሽ? ምን አለ በጸባይ ብትመልሺ? በስነ ስርዓት ስትጠይቅ እኮ ነው የሚመለስልህ። እኔማ የሆነ ፕሮግራም ላይ ይዤሽ ልሄድ ነበረ። ተይው በቃ። እኔም ፕሮግራም አለኝ እንጂ መጥቼ ብተባበርህ ደስ ይለኝ ነበር። ጭራሽ አብሮ መሄዳችንም እንደ ትብብር ነው የምታዩ? አዎ ከእንደዚህ አይነት ንግስት ጋር መታየት እኮ ለአንተም በረከት ነው። ወይ ጉድ! በቃ ሸኝኝና ብር ልስጥሻ። የምርህ ነው? ኧረ ሰፍ ማለት ብር የለሽም ማለት ነው። አሪፍ አጋጣሚ። በቃ ሸኝኝና ሰጥሻለሁ። ይኸውልህ አጉል የምትጃጃለው ነገር አለ። እዛ ከደረስን በኋላ ብሬ ላይ ምናምን ብትል አልሰማህም። እሺ ችግር የለውም። ለሱ ለቃሌ ታማኝ ነው። እና ያለን አትስጠኝና አልሰጥም ብልሽስ? ወንድሜ አይደለ ትሰጠኛለህ። ይሻልሻል። በቃ ጀለሶች ጋር ደርሻለሁ። መመለስ ትችያለሽ። ብሬስ ኦ ይኸው። ምንድን ናት? ይኸው ቃል በገባሁት መሰረት ሰጥቼሻለሁ። እና 10 ብር ነው የምትሰጠኝ? እንደምሰጥሽ እንጂ መጠኑን እንኳን አልተናገርኩም። እና 10 ብር ምችለው እሱን ነው። ቻው። ይመችህ። እሰራልሃለሁ። እኔ ቡና ማንኪያ ጥዬ አላውቅም። ከመድፋቴ በፊት አጣርቼ ነው የምደፋው። እና ማንኪያዎችን ማን ጨረሳቸው? ደርዘር ሙሉ ነበር። እኔ እንጃ። እኔ ምን አውቃለሁ? እኔ እንጃ ትላለች እንዴ? ከኔና ካንቺ ኩሽና ውስጥ የሚገባ ሰው አለ? አይ ማዘሯ አውጥያለሁ እኔ ነኝ። በቃ ይቅርታ አልደግምም ብላ እንድታምንልሽ እየጠበቅሽ ነው። ማርያም እኮ ናት ልጅቷ። ማንም አንተ ላይ ነገር የለም። እሺ ሲያስጠላ። አፍሽን አሹይ። ለመልስ ማማን ብሎሽ አንቺ እንዴ? እኔም ብቻ ነው እንዴ? እሱን አትናገሪው። እንዲሁም ቮካል የምሰራበት ሰዓት ደርሷል። ሊድ አንቺ ላይ ደፊ ተያት። በቃ ማዘሯ እኔ ደፋዋለሁ። ቆይ ልትወጣ አይደል? ልብስ ይቆሽሻል። እኔ ደፋዋለሁ። እንዳይደፋብሽ። ቆይ እስቲ አያት አይደል? እኔ የምናገራት አንድ ውሸት የላት። እንዴ ናት እሷ። ሀበል ሲለኝ ደግሞ ሁበል ሲለኝ አባቴ ነው ፊደል ያስተማረኝ። ሮሚዮ ኬቢ፣ እኔ እናንተ መለየት አለብን። እንዴ ለምን? በጣም እኮ ነው የምወድሽ። እባክህ ቀይረው ስምህን በሌላ ቤብ እዚህ ጋር እንዴ። ቆይ ስሚኝ። እንዴ የእውነትሽ ነው እንዴ? ገገኝ ቤቲ እረፍ። ኬቢ እንዳታደርገው ወንድሜ። ማርዬ በጣም ከፍቶኛል። አስቴር አበራ ብለሽ እኮ ሁለቴ ነጻፍሽኝ። ይኸው እዚህ ጋር በሽ እሱን አጥፊ። ቀጥለሽ ደግሞ እቴነሽ ብሪቱ በይ። 47ኛ እቴነሽ ብሪቱ። እቴነሽ የእንጀራ ብር አለባት። የለም የለቅሶለት እኮ ሰጥተኛለች፣ ግን ያራስ ጥየቃ አለባት። እሺ ምንድን ነው የሚሸተው? ወይኔ ወተቴ፣ አንቺ ሴት አይደለሽም። ብቻ ስቶሚ ይበላሽ። ማን ነው? ገፋ አድርጉት። ማዘር እንዴት ዋሉ? ማር የለችም? ቆይ አለሽ፣ ልጥራልሽ። ለውጭ ጓደኛሽ የጠራችሽ ነው። ምን ሆነሽ መጣሽ? ቀጠሯችን ከሰዓት አለብን እንዴ? አቤል ቤት ድረስ መጥቶ እናፍቀኛለሽ ካላገናኘሽኝ ብሎኝ ነው። ይታል እኔ ማዘርን በወሬ ይዛቸዋለሁ። እሺ እንዴት ልበልሽ ሰላም አጣፍልሽ ሰላም በምን ልበልሽ ሰላም። ደህና ዋላችሁ። ለእግዚአብሔር ሰላምታ ኩራታቸው። ማርያስ አልማዝ ፈልጋት ሄዳ ነው። በጣም ናፍቀሽኝ ነበር። እኔም አንቺ ፈረስ ምንድን ነው? አረ ምንም። ሴት ልጅ ከመውለድ ማን ምን አደረገች ደግሞ? እንዴት ዋላችሁ? እንዴት ናችሁ? የህግ አካላቶች የህግ ማንች እኔ ነኝ። በአስናቀች ድርብር ማጭበርበር ተከሰው በግ ይፈልጋሉ። እንሂድ። እንዴ ማዘሯ ዝም ብለሽ ነው እንደምትይዩ? መጥሪያት አለ። ያው መጥሪያው ማንም እንደከ ማርዬ
ወሰዷት እኮ። አይዞሽ ጉደኛ ቤተሰብ ቤት ይፈርቻለሁ። የሆነ ነገር እንዳትሆን እንከተለም። የቻት ጨርሰናል። አሁን መሄድ ይችላሉ። እናቴ በቃ ህይወት እንዲህ ናት። ብዙዎች ሊያጠፉን ይሞክራሉ፣ ፈጣሪ ደግሞ ይጠብቀናል። ተመስገን። በቃ ወደ ቤታችን እንሂድ። አንቺ ማርያ ጥቁሩ ጫማዬስ? ያንተ ጫማ እየሱ የለም። ስሜን አትጥራ። ታዲያ ምን ያስጨውሻል? ደነዝ። እሺ አሰለፈ እደውልልሻለሁ። አቤት ጩኸትሽ እንደው ምን ይሻልሻል? እንዴት አደራችሁ? ተያት ማዘሯ በጥፊ ስላት ጮታ ይበርድላታል። ጫሜን ትነካኛለህ። ሚበላ ሰው የለም። እሺ እናኔ መጣሽ እንዴ? ቤተክርስቲያን ስም የመጣው ቻው። በቃ ማዘሯ እናኔ ደህና ዋሉ። ደህና ዋል አባቴ። ደግሞ እንዳታመሽ። ደህና ዋል ጌታዬ። ደግሞ መሰቢ ውስጥ አታማትም እንዳገባ ያልኩሽም አንቺ ምን ሴጣን ትጠራብኛለሽ? ዞር በይ ከእንጀራዬ ሂጅ። ማትረብ ምን ትጮይባታለሽ? ነይ ወደ እኔ ነይ ነይ የኔ ውሻ። ልጄ የነካችው ሁሉ ብሩክ ነው። ትንሿ አታውቂያት የሚችል አቃጥላ ልደፋኝ ነው። የእናቱ ለታዋን ሳወዳለው ደግነቷ ብዙ መሆኑን አውቃለሁ። ማዘሮ ደግሞ ምን ፈለግሽ? እርጥብ አማርኛ። የምን እርጥብ ነው? ቤቴ ሙሉ ነው። ያንን አስተሽ እንዴ አማርኛ 50 ብር እኮ ነው። እቺ ምን አባቷ ገንዘቡን ሸምጥጨና መሰላት እንዴ? ሴጣኔ እንዳታመጨ በሰላም ነው አለበት። የማንነት አንቺ ሳታሽሩጭ አያቴ አመሰግናለሁ። እወድሻለሁ። አንቺ ሰጠሻት አይደል እናኔ? ታዲያ ትንሿ አእምሯን ሊቀርባት። አንቺ ነይ በዛ መብራቱን ሞልተሽ ትመጫለሽ። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር። ማማቲ የት ነሽ? ሜክሲኮ። ነይ ግቢ። ሳብ የኔ ቆንጆ ፀሐይዋ ደከመሽ አይደል? አሎ የፈጠነ ውርደት። አታ ወይኔ አይዞሽ፣ ተራጂ። ተነሽ። ሸዋሸዋ ናቸው ብዙ ከወሰዱብሽ። የተወሰነ ብርና ስልኬንም ወስደውታል። አይዞሽ በቃ ያጋጥማል። ዋናው አንቺ ደህና መሆንሽ ነው። ሰፈርሽ የት ነው? ያንጎል ጥራልሽ።